መንግስት አልባው ህዝብ ለዚህ ህዝብ መንግስቱ ማን ነው? ሁለት መንግስት አንድ ህዝብ አንዱን መንግስት ግን የሱ መንግስት አይደለም። በአንድ በኩል መሪ የተባለው ህወሓት አቅም የለውም። ከዚህ በፊት በትግራይ የነበሩ ችግሮች ሁሉ መነሻ ነው። ህወሓት ጣቱን ወደ ውጭ የሚቀስረው ተጠያቂነት በከፊል ራሱን ይመለከተዋል። የ27 ዓመት በሚባለው አስተዳደርም ቢሆን ህወሓታውያን የትግራይን ህዝብ የሚያውቁት ለመጠለል ብቻ ነበር ይባላል። አሁን ብቻ ሳይሆን በፊትም ኑሯቸውን ህይወታቸውን መሀል ሀገር ሚኒሊክ ቤተ መንግስት አድርገው የነበሩት ህወሓቶቹ ድሮም ቢሆን የትግራይን ህዝብ አስተዳድረው ያውቃሉ ለማለት ያስቸግራል። አሁን ደግሞ ችግሩ የከፋ ነው። ከመሀል ሀገር ሲባረሩ ወደ መቀለ የመጡት ለማስተዳደር ሳይሆን ለመጠለል ነው። አሁንም ትግራይን ለማስተዳደር ፍላጎት ቢኖራቸው አቅም ግን የላቸውም። ምክንያቱም እንደ መንግስት አስተዳድሮ ትግራይን ለማልማት በጀት የለም፣ የፖለቲካ አቅምም የለም፣ የዘመነ አስተሳሰብ የለም። ይሄ ደግሞ ትግራይን የጦር አውድማ ለማድረግ ካልሆነ ጥቅም የለውም። በሌላ በኩል የፌደራል መንግስትም እንዳይደግፍ ከትግራይ ህዝብ ጋር የተቆራረጠ ነው። ህግ ማስከበር በሚል ሰበብ ትግራይ ላይ ያደረገው ይታወቃል። በተለይ ሻዕቢያን አስገብቶ ብዙ ውድመት መፈጸሙና ከፖለቲካ አንጻርም ከህዝብ ነጥሎት ቆይቷል። ከፕሪቶሪያ ስምምነት በኋላ መሻሻል ቢኖርም ግን ያልተፈቱ ችግሮች በመኖራቸው አሁንም የትግራይ ህዝብና የፌደራል መንግስት አንድ አልሆኑም። በእርግጥ አሁን ላይ አንድም የፌደራል መንግስት በሰራው የፖለቲካ ስራ፣ ሁለትም ህወሓት በፈጸመው ስህተት የፌደራል መንግስት የትግራይ ህዝብ ዘንድ ያለው ተቀባይነት እየተሻሻለ ቢመጣም ለማስተዳደር በሚያመች መልኩ አይደለም። የትግራይን ህዝብ አሁንም ህወሓት አንቆ ይዞታል። በመልክዓ ምድርም በአስተሳሰብም በብዙ ርቀት ላይ የሚገኘው የትግራይ ህዝብ አሁንም በፌደራል ስርዓቱ ስር እየተዳደረ ነው ማለት አይቻልም። የፌደራል ስርዓቱም ምክንያቱን ይፈልገዋል የሚሉ በቁጥር ቀላል አይደሉም። ህወሓትም ፌደራል መንግስትም የማያስተዳድረው የትግራይ ህዝብ መሀል ላይ ደግሞ ውልብ የሚሉ ተቃዋሚዎች እየረበሹት ነው። የትግራይ ተቃዋሚዎች የተሻለ አማራጭ ያቀርባሉ ተብሎ ቢታመንም በተሻለ መልኩ ከማደናገር ውጭ የፈየዱት ነገር የለም። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተከታታዮቻችን፣ በዛሬው ፕሮግራማችን በህወሓትም በፌደራል መንግስትም ስለማይተዳደረው መንግስት አልባው የትግራይ ህዝብ ችግር እናወያያችኋለን። በትዕግስት እንድትከታተሉን በታላቅ አክብሮት እንጋብዛለን። ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። የፉክክር ቤት ሳይዘጋ አደረ እንደሚባለው በአሁኑ ሰዓት የትግራይ ህዝብ የሚያስተዳድረው መንግስት የለውም። ህወሓት ከፌደራል ጋር ያለውን ጣጣ ጨርሶ የክልሉ ህጋዊ መንግስት መሆን አልቻለም። በአንድ በኩል ህዝባዊ ተቀባይነቱ ከጊዜ ወደ ጊዜ እየተሸረሸረ የቅቡልነት ጥያቄ ውስጥ ወድቋል። በሌላ በኩል ከፌደራል መንግስቱ ጋር ያለውን የህግና የፖለቲካ ጉዳይ መልክ ባለማስያዙ የውክልና ችግር አለበት። በዚህ መሃል በሁለቱም በኩል ተቀባይነት ያጣው ህወሓት በትግራይ ታጣቂ እንጂ መንግስት መሆን አልቻለም። ወደዚህ ሁሉ ውድቀት ያመራው ደግሞ ራሱ የፈጠራቸው ችግሮች ናቸው። በትግራይ የነበረው እልቂት ላይ ገሚሱን ኮታ እንደ ችግር የሚወስደው ህወሓት ጦርነቱን ሲጀምር በቂ ዝግጅት ሳያደርግ ነው። በዚህም ወጣት አስጨርሷል፣ ትግራይ እንድትወድም መነሻ ሆኗል በሚል ብዙ ቅሬታዎች ይቀርብበታል። ከጦርነቱ በኋላም ቢሆን የስትራቴጂክ አመራር ችግር አለብኝ በሚል የገመገመው ህወሓት ቢያንስ ችግር ያለበትን አመራር በሌላ ተክቶ ችግሩን ማስወገድ ነበረበት። የሆነው ግን ችግር አለብኝ እያለ ራሱ ከነችግሩ ስልጣን ላይ መቀጠል ነው። ይሄ ደግሞ ብዙዎችን ቅር አሰኝቶ ህዝባዊ ድጋፍ እንዲያጣ እያደረገው ይገኛል። ከዚሁ በተጓዳይ ከበረሃ ወደ መቀለ ከገባ በኋላ ከፌደራል መንግስት ጋር ብቻ ሳይሆን እዚያው ከተመሰረተው ጊዜያዊ አስተዳደርም ጋር የገባበት ጣምራ ሽኩቻ ፖለቲካውን ክፉኛ የጎዳበት ህወሓት ከዚህ በኋላ የነበረው ህዝባዊ ተቀባይነት በፍጥነት ማሽቆልቆል ጀመረ። በዚህ የተነሳ ህወሓት ለሁለት እስከ መከፈል ደርሶ የነበረ ሲሆን እነጌታቸው ረዳን ከድርጅቱ ሲያሰናብት ጭራሽ ብሶበት አረፈው። እነጌታቸው ያባረረው ከድርጅቱ ብቻ ሳይሆን ከመቀለ መሆኑ ደግሞ ችግሩን አባባሰው። ከዚያ በኋላ ከፍተኛ የቅቡልነት ችግር ውስጥ የገባው ህወሓት የውስጡ ችግር ላይ ከፌደራል ጋር የገባበት ሽኩቻ ተደራርቦበት ትግራይን እንዳያስተዳድር ሽባ አደረገው። በትግራይ የፈጠራቸው ችግሮች መንግስት እንዳይሆን አድርገውታል የሚሉ ሀሳብ ሰጪዎች በክልሉ የተንሰራፋው የሙስናና የመልካም አስተዳደር ችግር፣ የሀብት ምዝበራ፣ የተጠላለፈ ኔትወርክ፣ የፍትህ እጦት፣ የጸጥታ ችግር ወዘተን እያነሱ ህወሓት ህዝባዊ ተቀባይነት እንዲያጣ ያደረጉትን ችግሮች ይዘረዝራሉ። በክልሉ የንጹህ ውሃ አቅርቦት ችግር፣ የመንገድና መሰረተ ልማት አውታሮች አለመኖራቸው ወትሮም ህወሓት ላይ የነበሩ ችግሮች ቢሆኑም ወቅቱ ከፈጠራቸው የነዳጅ አቅርቦትና የኑሮ
ውድነት ችግር ከመሳሰሉት ጋር ሲደማመር የህወሓትን ፖለቲካ ክፉኛ አዳከመው። በሂደት ደግሞ ጽምዶ የሚለው መርህ አልባ ጥምረት ውስጥ ሲገባ ይሄ ድርጅት የሻዕቢያ ተላላኪ የሆነ ነው፣ ሌላ ጦርነት ሊያመጣብን ነው የሚል ትችት ውስጥ እንዲገባ አደረገው። በዚህም ከፋኖና ሻዕቢያ ጋር ያደረገው ግንኙነት ትግራይን ወደ ጦርነት ሊያስገባ ነው የሚል ፍርሃት እየፈጠረ ሲመጣ ብዙዎች ያልተቀደሰ ጋብቻ ብለው አጣጣሉት። ሲያጣጥሉት የህወሓትን ፖለቲካ አብሮ እየወደቀ መጣ። የፉክክር ደጃፍ ሳይዘጋደረ የሚለው አባባል እያደረ ትርጉም እየያዘ የሚመጣው ደግሞ ትግራይን የማያስተዳድራት ህወሓት ብቻ ሳይሆን የፌዴራል መንግስቱም ጭምር መሆኑ ደግሞ ሲታወቅ ነው። የፌዴራል መንግስቱም ህወሓት ላይ ከሚነሱ ችግሮች ባልተናነሰ መልኩ የራሱ አስተዋጽኦ ያደረገ ነው። ህወሓት በፌዴራል በኩል ውክልና እንዳይኖረው ያደረገው ህወሓት ብቻ ሳይሆን ራሱም ፌዴራል መንግስትም ጭምር ነው። ምክንያቱም ያሉበትን የፖለቲካ ችግሮች በሰለጠነ መንገድ ፈቶ በትግራይ ጉዳይ ከህወሓት ጋር ሊሰራ የሚችልባቸው ድሎች ሰፊ ነበሩ። በሁለቱ መካከል የነበረው የጦርነት ጠባሳ እንደተጠበቀ ሆኖ የፌዴራል መንግስቱ የህወሓትን ጉዳይ በቀላሉ ሊፈታው የሚችለው ነበር። ለዚህ ደግሞ ሀሳባቸውን የሰጡ ሰዎች እንደሚሉት እልህ ካልሆነ በቀር የህወሓት ችግር በወረቀት ብቻ የሚፈታ ምርጫ ቦርድ ላይ የሚያልቅ ነበር ይላሉ። ከዚህ በኋላ መተማመን ፈጥሮ ለጊዜውም ቢሆን ለህዝብ አስቦ በጋራ መስራት ይቻል ነበር ይላሉ። ከዚህ ይልቅ ፌዴራል መንግስቱ ህወሓትን እንደ ምክንያት አድርጎ ህዝቡን የሚጎዳ ፖለቲካ ሲያራምድ ነበር ሊያስብለው የሚችል አመታትን አሳለፈ። በህወሓትም በፌዴራል መንግስቱም ችግር የተነሳ የትግራይ ህዝብ ፍዳውን እያየ ነው። የተፈናቀለ ህዝብ መኖሪያ ቀየው አልተመለሰም፣ ልማት የለም። እዚህ ላይ የኑሮ ውድነቱ በጣም አስቸጋሪ ነው። በዚህ የተነሳ አማራጩ በትግራይ እየተራበ መኖር አሊያም መሰደድ የሆነበት ወጣቱ ባህር እያቋረጠ የተሳካለት አውሮፓ፣ ያልተሳካለት ደግሞ የባህርና የበረሃ ሲሳይ እየሆነ ነው። ችግሩን በደንብ አጥንተው የተሻለ የፖለቲካ አማራጭ ይዘው ይመጣሉ ተብሎ ተስፋ የተጣለባቸው ተቃዋሚዎችም ከማደናገር የህዝብ አንድነትን ከማከፋፈል ውጪ የፈየዱት ነገር የለም። ብዙ ፓርቲ እንደ ሱቅ መክፈቱ አስፈላጊነቱ አጠያያቂ እስኪሆን ድረስ የትግራይ ፓርቲዎች ከ10 በላይ የደረሱበት የደብል ዲጂት የፓርቲ እድገት ለዚህ ክልል የፈጠረው ነገር ህዝብ ማደናገር ብቻ ነው። የትግራይ ተቃዋሚ ፓርቲዎች የአይዲዮሎጂ ወይም የመስመር ችግር ያለባቸው በግል ጥላቻ የተሰባሰቡ አንዳንዶቹ የፓርቲ ንግድን መተዳደሪያ ስራን ያደረጉ ስለሆኑ የበሰለ የፖለቲካ እውቀት የላቸውም። በአንድ በኩል ህዝባቸው የገባበት የፖለቲካ ቀውስ አልገባቸውም። በሌላ በኩል ደግሞ ፖለቲካው ራሱ እንደ ሳይንስ አልገባቸውም። ይህ ሁሉ ተደበላልቆ ግራ የገባቸው ናቸው። እውቀት ሳይኖር ትግል ከየት ይመጣል እንደሚባለው ብቁ ሳይሆኑ የትግራይን ችግር ይፈታሉ ማለት ዘበት ነው። የትግራይ ተቃዋሚዎች ስራ ህወሓት የሚፈጥረውን ችግር ማስተጋባትና ህዝቡን ግራ ማጋባት ብቻ ነው። አንዳንዶቹ በብሔር ተደራጅተው ተገንጣይ አስተሳሰብ የሚያራምዱ፣ በዚህም የትግራይን ህዝብ ከተቀረው የኢትዮጵያ ህዝብ በመነጠል ለራሳቸው ጥገኛ ዓላማ ለማመቻቸት የሚሰሩ ናቸው። አንዳንዶቹና በኢትዮጵያዊነት ስም የተደራጁትም ቢሆኑ የማይጨበጥ ተስፋ የሚሰጡ የፖለቲካ ነጋዴዎች ናቸው። በህወሓትም በተቃዋሚውም በኩል እንደዚህን አይነት የማይረቡ ልጆች የተሸከመው ትግራይ ፌዴራል መንግስትም እንደ ህዝብ በአግባቡ እያስተዳደራት አለመሆኑ በችግር ላይ ችግር እየሆነባት ነው። በዚህ የተነሳ የትግራይ ህዝብ መንግስት አልባ ህዝብ ከሆነ ሰነባበተ። ችግሩ እንዲሁ እየተባባሰ የከፋ አብሮት ከራረመ። አሁን ጥያቄው ይህን ህዝብ ችግሩን ማን ይፍታለት? ስቃዩን ማን ይረዳለት? በሽታውን ማን ያክምለት የሚለው ቢሆንም ጥያቄው አሁንም ምላሽ ያለው አይመስልም። ምክንያቱም የትግራይ ህዝብ አሁንም ድረስ መንግስት የለውም። በዚህ ችግር መሃል ሆኖ በጦርነት የተዳከመ ኑሮ የሚገፋው የትግራይ ህዝብ የኢትዮጵያ መሰረት ነው ያልነው የዋህና እንግዳ ተቀባይ ህዝብ አሁንም ችግር ውስጥ ሆኖ ጥያቄ እየጠየቀ ነው። ምን ይሻላል? እኛም ጥያቄውን ደግመን እንጠይቃለን። በእውኑ ለዚህ ህዝብ መንግስት ማን ነው? የዛሬውን ጥንቅራችንን አበቃን። እስከሚቀጥለው ቸር ያገናኘን። ይህ ሎሚ መልቲሚዲያ ነው። ሎሚ መልቲሚዲያ ወቅታዊ ሀገራዊ አህጉራዊና ዓለም አቀፋዊ ሁኔታዎችን በማህበራዊ ኢኮኖሚያዊ እምቅ የተፈጥሮና ሰው ሰራሽ ጸጋዎችን የሚመለከቱ ሀሳቦች የሚቀርቡበት ሚዲያ ነው። ሎሚ መልቲሚዲያ የህዝባችን ባህልና ታሪክን ማንነትና ጥበባዊ ጀግንነትን የሚመለከቱ ዝግጅቶች የሚቀርቡበትና የእስከዛሬዎቹ ጥረቶቻችንን ዳሰን ስለነገው ብሩህ ተስፋችን የምንወያይበት መድረክ ነው። ሎሚ መልቲሚዲያ ለማህበረሰባዊ ለውጥና ኢኮኖሚያዊ እድገት ቅድሚያ ለሚሰጡ ሀሳቦች የላቀ ክብር ሰጥቶ ያስተናግዳል። ስለዚህ ይምጡ፣ በጋራ እንስራ።
ሎሚ የነገ ብሩህ ተስፋ ጽኑ መሰረት። ሎሚ ቴሌቪዥን